በአፋር ብሔራዊ ክልላዊ መንግስት ገቢረሱ ዞን የአርጎባ ልዩ ወረዳ እርሻና ተፈጥሮ ሀብት ጽሕፈት ቤት በሴፍቲኔት ፕሮጀክት ላይቭሊሁድ ፕሮግራም በወረዳው የሚገኙ አርሶ አደሮች ያለባቸውን የኢኮኖሚና የማቴሪያል ክፍተቶችን ለመሸፈን የተለያዩ ድጋፎችን ከፕሮጀክቱ በተገኘ ፈንድ በውሃ ማሰባሰብ፣ የውሃ ማጠጫ ሞተር ፓምፕ፣ የተለያዩ የገንዘብ ድጋፍ በማድረግ የወረዳውን ልማት በማሳለጥ አመርቂ እንቅስቃሴ በማድረግ ላይ ይገኛል። ያሬድ ፍስሐ እባላለሁ። የእርሻና ተፈጥሮ ሀብት እንስሳት እርባታ ላይ ኤክስፐርት ሆኜ ነው እና የምሰራው። የላይቭሊሁድ ደግሞ ፎካል ፐርሰን ነኝ። አሁን በ2017 ጀምሮ ላይቭሊሁድ ብዙ ስራዎችን እየሰራ ነው ያለው። ያውንም እንደ ፎካል ፐርሰን በ13 ቀበሌ ብዙ ስራዎችን እየሰራ ነበርና ከዛ ውስጥ ከተሰሩ ስራዎች ውስጥ ለላይቭሊሁድ ቤኔፊሻሪ ለ770 ሰው 33300 ብር ድጋፍ ተደርጎላቸዋል። ላይቭሊሁድ ፕሮግራም አርጎባ ልዩ ወረዳ በ13ቱም ቀበሌ የሚገኙ አርሶ አደሮች በኢንካም ጄኔሬት አክቲቪቲ ወይም በገቢ ማስገኛ ስራ ላይ ትኩረት አድርጎ በአጠቃላይ 770 ለሚሆኑ የፐብሊክ ወርክ ተጠቃሚዎች ለእያንዳንዳቸው 33300 ብር የገንዘብ ድጋፍ በማድረግ በመረጡት የልማት ስራ ላይ እንዲሰማሩ ማድረግ ተችሏል። እኔ መሐመድ ካሳ እባላለሁ። የጋቸኔ ቀበሌ ነዋሪ ነኝ። ሴፍቲኔት በር ሰጥቶናል። ያንን በር ያው ፍየል ገዝተንበታል፣ ሽንኩርት ገዝተንበታል፣ ግማሹን ሽንኩርት ገዝቼበታል። አሁን ሞተር ሰጥቶናል፣ ጀነሬተር ሰጥቶናል። በጀነሬተሩ አሁንም ተክላለን ብለን እየተዘጋጀን ያለነው። አቡበከር መሐመድ ይባላል። አቡበከር መሐመድ ምን እያደረክ ነው ያለው? አሁን እንደ ሽንኩርት እያረምኩ ነው። እሺ እንግዲህ ላይቭሊሁድ ፕሮግራም ሴፍቲኔት ያደረገላችሁ ድጋፍ አለ አይደል? አላው እስኪ ምን አድርጎላችኋል? እስኪ ንገረን። ብዙ ነገር አድርጎልናል። ያው ሽንኩርት ዛሬም ሰጡን እና ዋናው ጀነሬተር ሰጥተው አሁን በዛ እየተጠቀምን ነው። አሁን በፓምፑ አሁን ውሃ በዛ ምን ያመጣን እንጠቀማለን። ማሽላ ማመረትንበት ውሃ በሱ በደንብ አጠጥተን አሁን ደግሞ ሽንኩርት እየሰራን እየታገልን ነው። በሱም እየተጠቀምንበት ነው ያለነው። እርዳታ እያደረገልን ነው። ገንዘብስ እንደ ገንዘብ ሰጥቶናል እንጂ ሴፍቲኔት 33300 ብር ነው። 33 ምን አረክበት? እኔ ማዳ እንትን ሽንኩርት ገዝቼ እዛ ደግሞ ላይ ተላይ በኩል ተማንጎ በላይ ጋር ሰክያለሁ። ማዳበሪያ ላይ ዘር ላይ አድርገን ያው ሽንኩርት ምናምን እያለማን ያለ ነው። ትንሽም ቢተራርፍም የምናስቀርም ሙሉ በሙሉ ባይወስደውም 33 ብር ደርሶናል። ይሄን ደግሞ ሲሰጡን እዛ ማዶ የአንድ ጥማድ አኪና ነበረችኝ። አጠጣኋት ውሃ በጠጣት 5 ዳውላ ወጣት አንድ ጥማድ ላይ ውሃ ባያገኝስ 2 ዳውላ ያወጣው ወቅተን ማናገኛ ያለ ወቅት በኋላ የተዘራሁት ይሄን ሳገኘው በኋላ ይሄን ሳጠጣው 3 ባጠጣው በቃ ለመቆረጥ እንዴ ደግፈ ነው እንጂ እንደው ያዝ አርግ በጣስ መደረብ የለም። ከዚህም በተጨማሪ በ7 ቀበሌዎች ለሚገኙ አርሶ አደሮች ማለትም በጋቸኔ፣ ገበሮች፣ ጭሳ፣ መጠቅለያ፣ ደብረኮ፣ ኮካና ወርካምባ ለሚገኙ የመስኖ መሬት ላላቸው 200 ለሚሆኑ አርሶ አደሮች ለሁለት አንድ የውሃ ማጠጫ ጄኔሬተርና የሰብል ዘር ድጋፍ በማድረግ የአርሶ አደሩን ሕይወት የመለወጥ ስራ ጀምሯል። ከዛም በተጨማሪ ደግሞ ከ770ዎች ውስጥ 200 የወተር ሃርቨስት ተጠቃሚዎች ነበሩ። ለነኛም ደግሞ 100 ጄኔሬተር ግዢ ተፈጽሞላቸው 1 ለ2 ጄኔሬተር ተሰጥቷቸው አሁን ልማት ላይ ይገኛሉ። ከዛም በተጨማሪ የላይቭሊሁድ ቤኔፊሻሪዎች እነኚህ ላይ ወተር ሃርቨስት ቤኔፊሻሪ የሚባሉት በ7 ቀበሌዎች ላይ አሉ። እነኛንም ያው ተንቀሳቅሰን ያየንበት ሁኔታ ነበረ። ጥሩ ሁኔታ ላይ ነው ያሉትና በተለይ ጋቸኔና ገበሮች ቀበሌ ላይ በስፋት የማሾ ምርት እየተመረተ ነው ያለው። በጭሳም እንደዚሁ
እና በተጨማሪ ደግሞ እነኚህ 200 ቤኔፊሻሪዎች የመዳበሪያም ድጋፍ ተደርጎላቸው በቅናሽ ዋጋ ክልሉና የፌዴራል መንግስት ይህንን ድጋፍ አድርጎላቸው ያው እየወሰዱም ይገኛል። እስካሁን ያልወሰዱ ቀበሌዎች ያው ጥቂት ቢሆኑም ስለዚህ ያው እንደሚታወቀው ያው የ200 የወተር ሃርቨስት ቤኔፊሻሪዎቻችን በጥሩ ስታተስ ላይ ነው የሚገኙት። 33,000 ብር በአካውንት ተላልፎ ታልያምባ ያመጣሁት ነው። ያው ሽንኩርት ዘር አለ ተብሏል። ያናው ማሽላ እናደረኩበት ገና አሁን ወደፊት ግን አነን ሽንኩርቱም ሆነ በርበሬ ለማስተከል ነው እቅዴ ያለቅዴ ነው። ሰው ቢገኝ በሰው አለዛ ነው ያው ማውጣው ነው ጥቼ ተካልፍ ነው ሐሳቤ። እዚህ ነው ያለው። ሞተር ፓምፑ ከመሰጣቱ በፊት በምንድን ነበር ውሃ የምታጠጡት? ጮሬ ነበር። አዎ ይሄ ቦይ ተባስቶ በቃ በአንድ ቀን ያበላሸዋል። ከብቱም ውሃም ያበላሸዋል። በጮሬ በመጠቀም ያን ተማርኩ ነች። አሁን ዛሬ ታውቃታላችሁ ቦታ ተድም በታች 5 ስንት ኩንታል ማለት ነው? 10 ኩንታል ነው ቃል ኩንታል ቤት ማለት ነው። በዚህ በፓምፑ አዎ ይሄን 3 ያጣሁት አንድ ቀውሎ እንደውም አላዋለውም። በጊዜ እየፈጀ 3 ቢያጠጣ ነው። በ8 ቀን እየከረመ አሁን ሲቆርጥና ሲወቃ 10 ኩንታል ተገኘት ማለት ነው። ይሄ እንግዲህ ትልቅ ነገር ነው። በጣም ብዙ ሰው እንደው ይሄማ ተሆነ ሁላችንም ይሄ ሳይቦጭቅ በረጅሙ ተሆነ እኮ ለሁላችንም ይጠቅማል የሚል አወጡ ነው። ለሞጫጭ ይሄን ለመቆራረጥ ነበር ያቀን ነው። ስንቆርጠው ብቻ እንከፋፈላለን እንጂ አሁን ይቀመጣው እንደተቀመጠው ያው ሁለታችንም በቃ አንድ ላይ ነው። መሬታችንም ጎረቤታማ ነው። ያው በቃ እየተጠቀምንበት ነው ያለው። ምን አገኘህበት? ምን ጥቅም አገኘህበት? እንዴ እየተጠቀምን ነው። አሁን ውሃ እንትን ባለ ሰዓት ተበው ላይ ይኸው ደህና እየተጠቀምን ነው። በሱ ያመጣን ነው። ሞተሩ ከመምጣቱ በፊት ውሃ ከየት ነበር ብታውቅ? ያችኛዋ ጭራሽኑ በቃ ጮሬ ሆና ነበር። አሁን በሷ እየተጠቀምን ጥቅም ላይ ውሏል። አሁን ለህና መሬቱ ያኛው እኛው ዳማዶ ላይ ያለችው መስኖ ውሃት ማንሻዋ ተበላሽቶ ነበር። አሁን በጀነተር ህና እየተጠቀምን ነው። አሁን ሽንኩርትም ተክላለን ብለናል። እዛ ማሽላም ደግሞ አንዴ አመረትን በዛው እንትን ብለን ዙራ መረጣች። አዎ አንዴ ዙራ ታግለናል። እንደ አገልግሎቱ ምንም የሚከፋ ነገር የለውም። የስራ እንቅስቃሴያቸውን በመቃኘት የክትትልና የቴክኒክ ድጋፍ በማድረግ ላይ ይገኛል። አንበሳ መልካ ላይ ጥሩ ስራ እየተሰራ ያሉ ቤኔፊሻሪዎች አሉ። እነሱንም አሰስመንት ሰርተን በየማሳቸው ላይ ተዘዋውረን አይተን ለነሱ የምስክር ወረቀትና አንዳንድ የእርሻ መሳሪያ ድጋፍ አድርገንላቸዋል። ከነኛም ድጋፍ ካደረግንላቸው 5 ቤኔፊሻሪዎች አሉን ጠንካራ የተባሉት ለነሱ አንድ ደብረኮ ላይ ያለን 4ቱ በጋቸኔ ቀበሌ አንበሳ መልካ ጎጥ ላይ ናቸው ያሉት። ስለዚህ ጥሩ ስራ እየተሰራ ነው ብዬ ነው የማምነው። አርሶ አደሮቹ የተሰጣቸውን ድጋፍ በተግባር ላይ በመዋል ከአሁን ቀደም ሲያጋጥማቸው የነበረ የመስኖ ውሃ መሳቢያ ችግርና የጮሬ መሬቶች የውሃ እጥረት በመቀረፉ ገበያቸው መጨመሩንና ሕይወታቸው መቀየሩን ያስረዳሉ። አርሶ አደሮቹም እስካሁን ለተደረገላቸው ድጋፍ ፕሮጀክቱን አመስግነው ተጨማሪ የእርሻ መሳሪያና የንብ ቀፎች ቢደረግላቸው የተሻለ እንደሚያለሙም አንስተዋል። ውሃ በጠጣት 5 ዳው ለወጣት አንድ ጥማል ላይ ውሃ ባያገኝስ 2 ዳው ላይ ያወጣው። ኑሯችሁ ላይ ምን አይነት ለውጥ አምጥቷል? እንዴታ 4 ኩንታል እኮ 10 ኩንታል የተወቃ ጊዜ ኑሮ ለወጣ እኮ በቃ ትልቅ ጥቅም እኮ ነው። ትልቅ ጥቅም ነው። ያ ምን ጊዜ 4 ኩንታል በላይ ወጡ ሳያቀም ግን አሁን 10 ኩንታል 5 ዳውላ ማለት 10 ኩንታል ማለት ነው። ዳውላ በምንለው እኛ አንዱ ኩንታል 10 ኩንታል ይባላል። በዛ መልኩ የተጠቀምኩበት
ማይዘና ነው። ደግሞ አሁን ያው ሽንኩርት እያለማን እየታገልን ያለ ነው። የሽንኩርት አሁን እንደማንም ያው ቤትን ለመሸፈን እንደ ልብ በኩራት ያሸፍነናል። ውሃ በጠፋ ጊዜ እንደዚህ እያደረግን እንጠቀማለን። አሁን ማንጎ ተበላሸ፣ በቃ በሽታ ያቀፈው ፈንገስ ነው። ፈንገስ የሚባል በሽታ ይዞት መድኃኒት አሁን ተናዝሬት አመጥቼ ቤት አሁን መድኃኒቱ ይገኛል። ትናንትም ገብቼ ያሳይቻቸዋለሁ ግብርና ቢሮዎች። ለሱ ቢከታተሉልኝና ውጤት ባገኝ ደስ ይለኛል። ሁለተኛ ደግሞ የዘመናዊ ቀፎ ቢገኝ አበባው እዚሁ ውሃው እዚሁ 50-60 ቀፎ እዚህ ጋር ቢቀመጥ የሚነካው የለም። ጥቅም ላይ ይውላል ይሞክራል። ረድቶናል። እርዳታው ቢቀጥል እንፈልጋለን። የተሻለ ብለን የምናስበው አሁን ዘመናዊ ያመጣት ሞተር አለች፣ እርሻ የምታርስ ማለት ነው። እሷን ቢሰጡን የበለጠ ሊሆን ይችላል። አሁን አቡበከር መሀመድ ማሽላውን አጠጥቷል። እንደፈለገው ነው ያጠጣው። ጦሬ ነበረ መስሎ አጓ አጠጥቷል። እኔ ባይኔ ያየሁትን ነው። ወደዛም ደግሞ ጆሆር የሚባል ልጅ አለ። እሱም አጠጥቶ በጥቅም ላይ አውሏል። እኔ አሁን ለጊዜው ያለ ግን ማጠጣው መሬት አለ። አሁን ስንል ታዋለ በሞተር የሚጠጣ ማለት ነው። የማይገባ ቦታ አለ። ያንን እናደርጋለን ብለን ተዘጋጅተናል። ለውጥ አለው እንጂ እኛ ብዙ ለውጥ አለ። ያማ እንደ ልብ ውሃ አግኝቶ ብዙ ለውጥ አለው። አሁን ደግሞ ገና ብዙ ደግሞ ገና የምንጠይቀው ነገር ደግሞ ይኖረናል ወደፊት። አላህ ታለው ደህና ያክርመንና ኑሯችሁ ላይስ ያመጣው ለውጥ አለ? አሁን ካምፕ ይሄ ላይቭሊሁድ ፕሮግራም እንደዚህ አይነት ድጋፎችን በማድረጉ በእናንተ በኑሯችሁ ላይ ምን ያመጣው ለውጥ አለ? እንዴ ያው ይኖረዋል እኮ። አሁን ለምሳሌ እኔ አሁን 33000 ተሰጠሁኝ ለመሬት። አሁን 3 ኪሎ ዘር ገዛሁኝ። 3 ኪሎ ዘር ስገዛ 16500 ብር ነው። 5500 3 ኪሎ ዘር ስገዛ ተቤቴ የነበረውን ተቤቴ ላይ ያው አንጫፌ የነበረውን ወጪ በዚህኛው ሸፍኛለሁ። ያው ያችን ደግሞ ለማዛበሪያ አድርጌ ዛሁ ደህና ሽንኩርት አለን። አሁን አላህ ታለው ለውጥ ላይ ይኖረናል ወደፊት ብዬ ነው ከጀለው ነው አላህ ጋራ ብዙ ለውጥ አለ። እሺ ሌላ ተጨማሪ አሁን በተደረገው ነገር ላይ ሌላ የሚጎል ነገር ተጨማሪ ምን ቢደረግ ጥሩ ነው የምትጠይቁት ነገር ካለ ይኖረናል። አሁን ደግሞ የጋውን የሰጠኝ መስኖ ላይ አሁን በጣም የሚታይ ሁለት ቦታ ላይ አሁን እንትን አለ። የጮሬ ውሃ እየዘለለ ያለፈ አሁን መሬቱ እየሸረፈብኝ አሁን ነጭ ሙዝ አለ። አሁን ያን ነጭ ሙዝ አሁን 3 እግር 4 እግር ተከልኩና ያችን ቦታ አፈር እንዲያገድልኝ ያደረኩት አንድ 5 ዓመት 6 ዓመት ሆኖ አሁን ትንሽ አሁን ያ ሙዙ አፈር አባቴ ያችን እንደው ጋቢውን ቢሰጡን ነበር እቺን የምናስረው ይለኛል። አሁን ወደፊት እሷን ደግሞ እንጠይቃለን ብዬ አስቤያለሁኝ ነው። ሁለት ቦታ ላይ ናቸው። በነጭ ሙዝ ግን አሁን አግጀዋለሁኝ። የዛሬ ዓመት ላይ አሁን ዘለለና አለፈብኝና ትንሽ ሸረፍ አረገብኝ። ያን ቀስ ብለን ደግሞ ያው እያየነው እጠይቃለሁኝ ብያለሁ።